አሁን ስለ ኢንክሪመንት እና ዲክሪመንት ኦፕሬተሮች እናያለን። ያው ብዙ ቦታ ላይ የምንጠቀማቸው ኦፕሬተሮች ናቸው። ቅድሚያ እስቲ ዲፊኒሽናቸው እንደሚመስል አይተን በኤግዛምፕል እናየዋለን። ኢንክሪመንት ኦፕሬተር የሚባለው ፕላስ ፕላስ ማለት ነች። ፕላስ ፕላስ ኢንክሪዝ ኢንቲጀር ኦር ፍሎት፣ ኢንቲጀርም ፍሎትም ሊሆን ይችላል። ቫልዩ ባይ ዋን ያለውን ቫልዩ በአንድ መጨመር ማለት ነው ፕላስ ፕላስ የሚለው። ያው ሌላ ዲፊኒሽን ነው ዩናሪ ኦፕሬተር። ዩናሪ የተባለችው ምንድነው? አንድ ኦፕራንድ ብቻ ነው የሚቀበለው። እና መደመር መቀነስ ምናምን ከሆነ ባይነሪ ናቸው። ምክንያቱም ለመደመር ወይ ለመቀነስ ምን ያስፈልጋል? ግዴታ ሁለት ኦፕራንድ መኖር አለበት። ኢንክሪመንት ለማድረግ ግን አንድ ቫልዩ ብቻ ኢንክሪመንት ስለምናደርግ አንድ ኦፕሬተር ነው አንድ ኦፕራንድ ብቻ ነው የሚያስፈልገው። ለዛ ነው ዩናሪ ኦፕሬተር የሚባለው። ፎር ዘ ስፔሻል ኬስ when variable is increased by one ቫሪያብሎቻችሁን በአንድ ለመጨመር ከፈለጋችሁ ኢንክሪመንት ኦፕሬተር ትጠቀማላችሁ። ተመሳሳይ ዲክሪመንት ኦፕሬተር አለ። ልዩነቱ ምንድነው? ይሄ የቅድሙ በአንድ ነበር የሚጨምረው፣ ይሄ ደግሞ በአንድ መቀነስ ነው። ማይነስ ማይነስ ማለት ነው ዲክሪመንት ኦፕሬተር የምንለው። እሺ እንደዛ ከሆነ ፕሪፊክስ እና ፖስት ፊክስ የሚባሉ አሉ እዚሁ ላይ ማለት ነው። ኢንክሪመንት ወይ ዲክሪመንት ላይ ፕሪፊክስ የሚባላል፣ ፖስት ፊክስ የሚባላል። ፕሪፊክስ ኢንክሪመንት ወይ ዲክሪመንት የምንለው ኦፕሬተርስ አፒር ቢፎር ዘ ቫሪያብል ኦፕሬተሯ ከቫሪያብል በፊት ከተጻፈች ፕላስ ፕላስ ኤክስ ከሆነ ማለት ነው፣ ወይም ማይነስ ማይነስ ኤክስ ከሆነ ይሄ ምን ይባላል? ፕሪፊክስ እንለዋለን። ፖስት ፊክስ ከሆነ ደግሞ ተቃራኒ ነው። አፍተር ዘ ቫሪያብል ነው የሚሆነው። ኤክስ ፕላስ ፕላስ ወይም ኤክስ ማይነስ ማይነስ ከሆነ ፖስት ፊክስ ብለን እንጠራዋለን። ልዩነት አላቸው በሚለው ጋር እንምጣ። አንዳንድ ቦታ ላይ ልዩነት አላቸው ከኤክስፕሬሽን ጋር የሚጻፉ ከሆነ ያኔ ምን አላቸው? ልዩነት አላቸው። ሶ ፕላስ ፕላስ ኤክስ እና ኤክስ ፕላስ ፕላስ ሁለቱም ኢንክሪመንት ኦፕሬተር ናቸው። ይሄ ግን ፕሪፊክስ ነው። ታች የምታይ ደግሞ ፖስት ፊክስ ነው ማለት ነው። ዲክሪመንትም ጋር ተመሳሳይ ነገር ነው። ሶስት ነው ምን ልዩነት የሚለው ጋር እንምጣ። ኢንክሪመንት እና ዲክሪመንት፣ ፕሪፊክስ፣ ፖስት ፊክስ የሚለው ልዩነታቸውን እንውስድ። ኤግዛምፕል እየሰራን ሄድ። እሺ እዚህ ጋር እንደምታዩት ኤክስ እና የዋይ ቫልዩዎች አሏችሁ። ሶ ኤክስ ፕላስ ፕላስ ስትሉት ኤክስ ቫልዩ ስንት ይሆናል ማለት ነው? 6 ነበረ 7 ሆነ ማለት ነው። እዚህ ጋር ኤክሳችሁ 6 ነበረ ምን ይሆናል? 7 ይሆናል። ፕላስ ፕላስ ኤክስ ስትሉት ኤክስ ቫልዩ በአንድ መጨመር ልዩነት የለውም። ኤክስ ፕላስ ፕላስ እና ፕላስ ፕላስ ኤክስ ብቻቸውን አንድ ስቴትመንት ብቻ ከሆነ ምንም ልዩነት የለውም። ልዩነቱ ከሌሎች ስቴትመንቶች ጋር ተጽፎ የሚመጣ ከሆነ ነው። ሶ ኤክስ ፕላስ ፕላስ 6 ነበረ በአንድ ሲጨምሩ 7 ሆነ። ፕላስ ፕላስ ኤክስ ስትሉት ደግሞ ስንት ሆነ? 7 ነበረ 8 ሆነ ማለት ነው። ዋይን ደግሞ ቀነስ። ዋይ ማይነስ ማይነስ ስትሉት ስንት ይሆናል? ዋይ ቫልዩ 7 ነበር በአንድ ሲቀንስ 6 ማይነስ ማይነስ ዋይም ስትሉት 6 ነበረ ስንት ሆነ? 5 ማለት ነው። ሶ 7 ነበረ ዋይ ማይነስ ማይነስ ስትሉ 6 ሆነ። እንደገና ማይነስ ማይነስ ዋይ ስትሉ ደግሞ 5 ሆነ። ሶ ኤክስ እና ዋይን እስቲ አውትፑታችን ዲስፕሌይ አድርገን ስናየው ምን ይሆናል? ኤክስ እና ዋይ ኤክሳችን 8 ደርሷል፣ ዋያችን ደግሞ 5 ደርሷል ማለት ነው። እዚህ ጋር እንደምታዩት 8 እና 5 አውትፑቶቻችን ናቸው። ለምን እንደዛ ሆኑ ካላችሁ ኤክስ ቫልዩ 6 ነበረ አንዴ በፕሪፊክስ አንዴ በፖስት ፊክስ ምን አደረግነው? ዲስፕሌይ ኢንክሪመንት አደረግነው። ዋይም ደግሞ 7 ነበር አንዴ በፕሪፊክስ አንዴ በፖስት ፊክስ ዲክሪመንት አደረግነው ማለት ነው። ሶ ፕሪፊክስ እና ፖስት ፊክስ የሚለው ልዩነት የለውም። ልዩነታቸው ኤክስፕሬሽን ላይ ሲመጣ ብቻ ነው። ምን ያህል ልዩነት አለው የሚለው ጋር እንምጣ። እዚህ ጋር ይዩት። ኤክሳችሁ 6 ነው ዋያችሁ 7 ነው። እዚህ ጋር ምን ላይ ሲ አውት ኤክስ ፕላስ ፕላስ ኢንድል። እዚህ ጋር ምን ሁለት ስራ ነው የሚሰራው። አንደኛ ኤክስን ቫልዩ አንድ ይጨምራል፣ ሁለተኛ ደግሞ ሲ አውት ዲስፕሌይ ይደረጋል ማለት ነው። እሺ ዲስፕሌይ በሚደረግ ሰዓት ዲስፕሌይ የሚሆነው ኤክስ ቫልዩ የተጨመረ ነው ወይስ ያልተጨመረው ነው የሚለው ጋር ነው። አሁን እሱን ለመለየት ነው ፕሪፊክስ እና ፖስት ፊክስ ጋር የምንመጣው። ፕሪፊክስ እና ፖስት ፊክስ፣ ፕሪፊክስ ከሆነ ከጨመረ በኋላ ነው ምን የሚሆነው? አውትፑት የሚወጣው። ፖስት ፊክስ ከሆነ ግን ሳይጨምር ይወጣልና ከዛ በኋላ ነው ኤክስ ቫልዩ በአንድ ኢንክሪመንት ሊያደርግላችሁ የሚችለው ማለት ነው። እሱ እንዴት እንደሚሆን ነው። ይሄ ኮምፓውንድ ስቴትመንት ይባላል። ምክንያቱም ሁለት ስቴትመንት ነው ያዘው። አንደኛ ሲ አውት አለ፣ ሁለተኛ ኢንክሪመንት አለ። ኮምፓውንድ ስቴትመንት በሚመጣባችሁ ሰዓት ምን ታደርጋላችሁ? ኦርደሩን እዚህ ጋር ኦርደሩን ተጠቀሙ። ኢንክሪመንት ኤንድ ዲክሪመንት ኦፕሬተር ኦርደር ማለት ነው። ኮምፓውንድ ስቴትመንት ላይ ከሆነ ይሄን ነው ተጠቀሙት። ሁሌም ፕሪፊክስ ነው መጀመሪያ የሚሰራው ፕሪፊክስ ነው። ሁለተኛ ኤክስፕሬሽን ማለት እነ ሲ አውት አሳይን ምናምን የመሳሰሉት ኤክስፕሬሽን ናቸው። ፖስት ፊክስ ካል ደግሞ ሶስተኛ ላይ ነው የሚሰሩት ማለት ነው። ሶ ይሄ እንዴት ነው የምታደርጉት ከተባለ ቅድሚያ ስቴትመንቱን ራሱ መበተን አለባችሁ። ያለውን ኮምፓውንድ ስቴትመንት እንበትነዋለን። አሁን ይሄን ስቴትመንት እስቲ እንበትን። እዚህ ጋር ያለውን እንበትነውና ምን ሊመስል እንደሚችል እናየዋለን። እዚህ ጋር ቅድሚያ ኤክስ እና የዋይን ቫልዩ ግን ከታች እንጻፋቸው። ኤክስ ቫልዩ ስንት ነው? 6 የዋይ ቫልዩ ደግሞ 7 ኢኒሻሊ እነዚህ ናቸው የተሰጡን። ያው በየሰዓቱ አፕዴት ስለሚሆን እዚህ ጋር አፕዴት እያደረግን እንመጣለን። ሲ አውት ኤክስ ፕላስ ፕላስ የሚለው ሲበተን ምን ይመስላል ካላችሁ ቅድሚያ ኢንክሪመንት ወይ ዲክሪመንት ኦፕሬተር ካለ ሙሉ ታወጣላችሁ። እዚህ ጋር ኢንክሪመንት ወይ ዲክሪመንት አለ እንዴ? አዎ ማን ኤክስ ፕላስ ፕላስ ምትላለች እሷን እዚህ ጋር ታወጣላችሁ ማለት ኤክስ ፕላስ ፕላስን ታወጣላችሁ። ምክንያቱም ምንም ኢንክሪመንት እና ዲክሪመንት ኦፕሬተር ካለ መጀመሪያ እሱ መውጣት አለበት። ከዚህ ውጭ ሌላ ኢንክሪመንት ዲክሪመንት አለ እንዴ? የለም አይደል? ኤክስ ፕላስ ፕላስ ወይ ኤክስ ማይነስ ማይነስ ምናምን የሚል የትኛውም ፕሪፊክስ ሚን ፖስት ፊክስ ኦፕሬተር ካለ መጀመሪያ እሱን ታወጣላችሁ። ካወጣችሁ በኋላ ፕላስ ፕላስ እና ማይነስ ማይነስ የሚሉትን ኦፕሬተሮች ታጠፋላችሁ ከስቴትመንቱ ላይ። ከዚህ ስቴትመንት ላይ ፕላስ ፕላስ ወይ ማይነስ ማይነስ ቫሪያብሉን ሳትነኩ ማለት ነው። ያለ ቫሪያብሉ ኦፕሬተሩን ብቻ አጥፉት። ሶ ፕላስ ፕላስ ሲል ኤ ሲጠፋ ምን ይሆናል? ሁለተኛውን ስቴትመንት እንስራ። ሁለተኛው ስቴትመንት ምን ይላል? ኦፕሬተሮቹን ብቻ አጥፍታችሁ የሚቀራችሁ እሱ ኤክስፕሬሽን ምንለው እሱን ነው ማለት ነው።
ሶ እዚህ ጋር ፕላስ ፕላስ የሚለው እናጥፋ። ይሄ ሆነ ማለት ነው። ሶ ከላይ የምታዩት ሲአውት ኤክስ ፕላስ ፕላስ ኢንድ ለሚለው ወደ ሁለት ስቴትመንት ሲበተን ይሄ ይሰጣችኋል። ኤክስ ፕላስ ፕላስ እና ሲአውት ኤክስ የሚለው ሁለቱን ነው የሚሰጣችሁ። እሺ ግን ከሁለቱ ቀድሞ የሚሰራው ማን ነው? ቅድሚያ ኤክስ ነው ኢንክሪመንት የሚደረገው ወይስ ሲአውት ነው የሚለው? እሱን ለማየት ነበር ቅድም ምን ያልኳችሁ፣ ኦርደሩን የነገርኳችሁ። ኦርደሩ ነው እዚህ ጋር እንጂ ፕሪፊክስ ካለ ሁሌም ፕሪፊክስ ነው አንደኛ ላይ የሚሰራው። ኤክስፕሬሽን ካለ ሁለተኛ ኤክስፕሬሽን ትሰራላችሁ። ፖስት ፊክስ ካለ ፖስት ፊክስን ትሰራላችሁ ማለት ነው። ሶ በአሁኑ ኬዝ እንውስድ ኤክስ ፕላስ ፕላስ ምንድን ነው? ኤክስ ፕላስ ፕላስ ፖስት ፊክስ ነው አይደል? እንደምታዩት ያው ኦፕሬተሩ ከቫሪያብል ኋላ ላይ ነው የመጣው፣ ፖስት ፊክስ ነው። ሲአውት ኤክስ የሚለው ደግሞ ኤክስፕሬሽን ነው። ሶ ከሁለቱ ማን ይቀድማል ካላችሁ ኤክስፕሬሽን ነው የሚቀድመው እንላችሁ። ሶ አንደኛ ላይ የሚሰሩት ማንን ነው? አንደኛ ላይ የሚሰሩት ሲአውቱን ነው። ሁለተኛ ላይ ደግሞ የሚሰሩት ማንን ነው ማለት ኤክስ ፕላስ ፕላስ ነው። ሶ ማን ይቀድማል? ሲአውት ኤክስ የሚለው ይቀድማል። ቀጥሎስ ኤክስ ፕላስ ፕላስ የሚለው ይሰራል ማለት ነው። ሶ ሲአውት ኤክስ ስትሉት ስንት ይሆናል? ኤክስ ቫልዩ 6 ነበር። 6 ዲስፕሌይ እንላቸዋል ማለት ነው። አውትፑቱን ያው ረን አድርገን እናየዋለን። ሶ የኤክስ ቫልዩ ስንት ነው? 6 ነው ዲስፕሌይ የሚሆንላችሁ። ቀጥሎ ሁለተኛ ማን ይሰራል? ኤክስ ፕላስ ፕላስ። ኤክስ ፕላስ ፕላስ ስትሉ የኤክስ ቫልዩ 6 ነበረ ወደ 7 ተተካ ማለት ነው። ኤክስ ቫልዩ በአንድ ኢንክሪመንት አድርጓል። ግን እዚህ ጋር ዲስፕሌይ የሆነ ኤክስ ኢንክሪመንት ያለው ነው የመጀመሪያ 6 ነው ዲስፕሌይ ይሆንላችሁ። ሶ ወደ ኮዳችን እንመለስ። እዚህ ጋር መጣ። እሺ ከዚህ በፊት እስቲ ማየት ያለብን አለ ራሱን እዚህ ጋር ነው። እሺ ኤክስ ፕላስ ፕላስ ስትሉት ኤክስ ቫልዩ ሲአውት ኤክስ ስንት ሆነ? ኤክስ ቫልዩ 6 ነው ዲስፕሌይ ነው። ኤክስ ግን በአንድ ኢንክሪመንት ስላደረገ 7 ዜድ አሳይን ኤክስ ታይምስ ዋይ ኤክስ እና ዋይን አባዙ እያለ ነው። ኤክስ እና ዋይ ስንት ናቸው? እዚህ ጋር እንደምታዩቸው ኤክስም 7 ሆኗል፣ ዋይም 7 ሆኗል። ስንት ይሆናል? የዜድ ቫልዩ 7 ሲባዛ 7 49 ማለት ነው። ሶ ዜዳችን 49 ሆነ። የዜድ ቫልዩ 49 ነው፣ ምክንያቱም ሁለቱን ስታባዙ 49 ነው የሚሰጣችሁ። ወደዚህ እንምጣ። ዋይ አሳይን ማይነስ ዜድ ሲደመር ኤክስ ፕላስ ፕላስ። ይሄም እንደምታዩት ኮምፓውንድ ስቴትመንት ነው፣ መበተን አለበት። እንደሆነ ካልበተን ነው በቀላሉ አንሰራው ማለት ነው። ሶ ይሄን እናጥፋና ይሄን እንዳሁኑ እንበተን ነው። ዋይ አሳይን ማይነስ ዜድ ሲደመር ኤክስ ፕላስ ፕላስ። እዚህ ጋር ለመበተን ቅድም ያልኳችሁ ሜካኒዝም ተጠቀሙ። መጀመሪያ ፕሪፊክስ ወይ ፖስት ፊክስ ምንም ነገር ካለ አውጡት። እዚህ ጋር ማን አለ? እስቲ ማን አለ? ማይነስ ዜድ የሚል አለ፣ እሱን እናወጣዋለን። ሌላስ ከዚህ ውጭ አለ እንዴ? አዎ እዚህ ጋርም ኤክስ ፕላስ ፕላስ የሚል አለ። ፕሪፊክስ ወይ ፖስት ፊክስ ሙሉ ካለ እነሱን አውጧቸው። ሌላ አለ እንዴ? ከሁለት ውጭ የለም አይደል? ከሁለት ውጭ ከሌለ ከጨረሳችሁ በኋላ ፕሪፊክስ እና ፖስት ፊክስ አውጣችሁ ከጨረሳችሁ በኋላ ከኤክስፕሬሽኑ ላይ ፕላስ ፕላስ እና ማይነስ የሚሉትን ኦፕሬተሮች ታጠፋላችሁ። ማይነስ ፕላስ ፕላስ የሚባል ነገር ካለ አጥፉ። ሶ ይሄ ማይነስ ይጠፋል። እንደገና ደግሞ ይሄ ፕላስ ፕላስ ይጠፋል። ይሄኛው ፕላስ አይጠፋም፣ ይሄ መደመር ነው እንጂ ኦፕሬተሩ አይደለም። የምታጠፉት ወይ ማይነስ ወይ ፕላስ ፕላስ የሚለውን ኦፕሬተር ነው። ሶ እዚህ ጋር ወደ ስንት ኤክስፕሬሽን ተበተን? ወደ 3። እዚህ ጋር የምታዩት ኮምፓውንድ ስቴትመንት ሲበተን 3 ስቴትመንቶችን ይሰጣል ማለት ነው። አሁን ሶስቱም ስቴትመንት ኦርደር እናስይዘው። ኦርደሩን ለማስያዝ ቅድም ያለውን እናስታውስ። ማን ይቀድማል አለ? ፕሪፊክስ ካለ እሱን አንደኛ አድርጉት። ቀጥሎ ኤክስፕሬሽን ሶስተኛ ፖስት ፊክስ ማለት ነው። ብዙ ፕሪፊክሶች ቢኖርስ ብዙ ፕሪፊክስ ካለ ችግር የለም የፈለገው ኦርደር ቢሆን፣ ግን ከሁሉም ኤክስፕሬሽን እና ፖስት ፊክስ በፊት ፕሪፊክሶቹን ነው ቅድሚያ የሚሰጡት ማለት ነው። ሶ እዚህ ጋር ፕሪፊክስ የትኛው ማይነስ ዜድ የሚለው ፕሪፊክስ ነው። አንደኛ የሚሰራው እሱ ነው። ሌላ ፕሪፊክስ አለ እንዴ? ሌላ ስለሌለ አንደኛ እሱ ይሆናል። ሁለተኛስ ወደ ኤክስፕሬሽኑ ነው የሚመጡት። ሁለተኛ ላይ ኤክስፕሬሽኑ ነው። ሶስተኛ ላይ ደግሞ ፖስት ፊክሳችሁን ነው የሚሰሩት ማለት ነው። ሶ ይሄ ኦርደር መኖሩ እንዳትረሱ። ማይነስ ዜድ ያው ኦርደሩን በዚህ ኦርደር እንሰራ። አንደኛ ማይነስ ዜድ ስትሉት 49 ነበረ 48 ሆነ። ሁለተኛ y is equal to z plus x y አሳይን z plus x z እና x እንደምረን ለy እንስጥ 48 ሲደመር 7 ስንት ሆነ? 55 ማለት ዋያችሁ 55 ይሆናል። ቀጥሎ x plus ስትሉት የx ቫልዩ ስንት ሆነ ማለት ነው? 8 ሆነ ማለት ነው። ሶ የx እና y z ቫልዩዎች እዚህ ጋር የምታያቸው ናቸው። ቀጥሎ ምን ይመጣ? ሲአውት ይላል። ሲአውት x y z አውትፑቱን ነው ውስጥ ሶ አውትፑቶቻችን እዚህ ጋር ሲአውት x ፕላስ የሚለው ቀደም 6 ነበር ይጣለን። አሁን ደግሞ ሲአውት x y z የሚለው አሁን ያለውን ቫልዩ ነው ዲስፕሌይ የሚያደርግላችሁ ማለት ነው። ያው 6 የመጀመሪያ x ነው። አሁን ያሉን የx y እና የz ቫልዩ ደግሞ እዚህ ጋር እያነጻጸርን እንሂድ። ኤክሳችን 8 ነው፣ ዋያችን 55 ነው፣ ዜዳችን 48 ነው ማለት ነው። ሶ ይሄን አውትፑት እንዳያችሁት ኢንክሪመንት እና ዲክሪመንት ኦፕሬተር ኮምፓውንድ ስቴትመንት ላይ ከመጣ ፕሪፊክስ ፖስት ፊክስ የሚለውን ኮንሰፕት ነው የምትጠቀሙት። ያው እስቲ እንዲቀላችሁ ይሄን ሁለተኛ ኤግዛምፕል እንስራ። ይሄም ካሁን ጋር ተመሳሳይ ነው ግን ትንሽ ኮምፕሊኬት ይሆናል። እስቲ እንዴት እንደሚሆን ነው። እዚህ ጋር አሁን እንደምታዩት ነው ሲአውት ኤክስ ፕላስ ፕላስ ካላችሁት ምን ይሆናል? ኤክስ ቫልዩ 6 ነበረ ኢኒሻሊ፣ ያው ወደ ድሮ ቫልዩ እንመልሰው። ይሄን አብረን እንስራ። የኤክስ እና የዋይ ቫልዩ ቅድሚያ የኤክስ ቫልዩ 6 ነው፣ የዋይ ቫልዩ ደግሞ 7 ነው ማለት ነው። ሶ ሲአውት ኤክስ ፕላስ ፕላስ ስትሉት ምን ሆነ? የኤክስ ቫልዩ በአንድ ኢንክሪመንት ያደርጋል። ግን አውትፑቱ ከወጣ በኋላ ነው ወይስ ሳይወጣ በፊት ነው የሚለው ጋር እንምጣ። ቅድምም ብለናል ይሄን በትነው ነበርና ኤክስ ፕላስ ፕላስ ለብቻ ሲአውት ኤክስ የሚለውን ለብቻ ማለት ሁለቱን እስቲ እንበትናቸውና አውትፑቱ ምን ሊሆን እንደሚችል ያው ቅድሙ ራሱን ነው ደግሞ ያው ግልጽ ካሉላችሁ ያው እዚህ ጋር በደንብ ማየት ትችላላችሁ። እዚህ ጋር ቅድሚያ ኢንክሪመንት እና ዲክሪመንት ኦፕሬተር ካለ ያው እሱን እንበትነው። ይሄን ታውጡታላችሁ ኤክስ ፕላስ ፕላስ ሌላ ስለሌለ
ሁለተኛ ማን ይሆናል? ራሱ ሲአውት ኤክስ የሚለው ማለት ነው። ከሁለቱ ማን ነው የሚቀድመው? ከዚህኛውና ከኤክስፕሬሽን እና ከፖስት ፊክስ ቅድመ ኤክስፕሬሽን ነው የምትሰሩት። ኤክስፕሬሽን በኋላ ፖስት ፊክሱን ትሰራላችሁ ማለት ነው። ሲአውት ኤክስ የሚለው ዲስፕሌይ ስታደርጉ 6 ነው የሚወጣላችሁ። እሱ ከወጣ በኋላ ግን ኤክስ ቫልዩ በአንድ ኢንክሪመንት ስለሚያደርግ 7 ይሆናል ማለት ነው። የመጀመሪያ ስቴትመንት ስበትኑት እሱ ሆነ። አሁን ደግሞ ወደዚህኛው ስቴትመንት እንምጣ፣ ወደ ሁለተኛው ኮምፓውንድ ስቴትመንት። ይህንን ኮምፓውንድ ስቴትመንት እንዳሁኑ በትናችሁ ከበተናችሁት በኋላ ምን ታደርጋላችሁ ማለት ነው? ያሁን ኤክስፕሬሽን ከበተናችሁት በኋላ እንዳሁኑ ኦርደሩን ሰጣችሁ በዛ ኦርደር ትሰራላችሁ ማለት ነው። ዜድ አሳይን ፕላስ ፕላስ ኤክስ ሲደመር ዋይ ማይነስ ማይነስ ሲቀንስ 2። እስቲ እዚህ እንየው። ይሄን ሲበተን ምን ይሆናል? አንደኛ ፕላስ ፕላስ ኤክስ አለ። መጀመሪያ አውጡ ምን አልኳችሁ? ፕሪፊክስ ወይ ፖስት ፊክስ ካለ ሙሉ ታወጣላችሁ። ፕላስ ፕላስ ኤክስ የሚል እናወጣለን የመጀመሪያው። ከሱ ውጭ ሌላ ማን አለ? ዋይ ማይነስ ማይነስ የሚል አለ። ከሱ ውጭስ ሌላ አለ እንዴ? የለም። በቃ ሁለቱ ብቻ ነው የቀሩት ያሉላችሁ። ፕሪፊክስ እና ፖስት ፊክስ ሁለቱ ናቸው። ከሁለቱ በኋላ ምን ታደርጋላችሁ? ሙሉ ስቴትመንቱን ታመጡትና ፕላስ ፕላስ ወይ ማይነስ ማይነስ የምትለውን ኦፕሬተሩን ብቻ ነው የምታጠፉት፣ ቫሪያብሉን ሳታጠፉ ማለት ነው። ዜድ አሳይን ኤክስ ፕላስ ዋይ ሲባዛ 2። ከዚህ በኋላ ኦርደር እንስታ። ከሶስቱ ማን ነው የሚቀድመው? ፕሪፊክስ ይቀድማል አይደል? አንደኛ ላይ ፕሪፊክስ እንስራ። ሁለተኛስ ኤክስፕሬሽን ይቀድማል፣ ኤክስፕሬሽኑን ሰራ። ሶስተኛ ደግሞ ፖስት ፊክስ ቀደሙ ማለት ነው። በዚህ ኦርደር እንስራ። ፕላስ ፕላስ ኤክስ መጀመሪያ ይሰራል፣ ቀጥሎ ዜድ አሳይን የሚለው፣ ሶስተኛ ደግሞ ዋይ ማይነስ ማይነስ የሚለው ነው የምንሰራው ነው። ፕላስ ፕላስ ኤክስ ስትሉ የኤክስ ቫልዩ ስንት ሆነ? 7 ነበረ፣ 8 ሆነ። ቀጥሎ ይሄን እንስራ። ዜድ አሳይን ኤክስ ፕላስ ዋይ ሲባዛ 2። ያው ከመደመር በፊት ማባዛት ነው የሚቀርመው። ያው ይሄን ታውቁታላችሁ፣ ምክንያቱም ከመደመር በፊት ፕሬሲደንስ የሚሰጠው ለማባዛት ነው። ዋያችሁ ስንት ነው? 7 ሲባዛ 2 14። ቀጥሎ ኤክስ እንደምሩበት የዜድ ቫልዩ ስንት ሆነ ማለት ነው? 22 ሆነ ማለት ነው። 14 እና 8 ሲደምሩ 22 ይመጣል። ቀጥሎ ሶስተኛ ማን ይሰራል? ዋይ ማይነስ ማይነስ። የዋይ ቫልዩ 7 ነበር፣ በአንድ ሰቀንሱ 6 ሆነ ማለት ነው። ይሄ ምን ሆነላችሁ ማለት ነው? ኤክስፕሬሽናችሁ እዚህ ጋር የተሰጠው ኤክስፕሬሽን ኮምፓውንድ ስቴትመንት ስበትኑት ወደ 3 ስቴትመንት ተበተነ። ኦርደር ትሰጡትና በሰጣችሁት ኦርደር አውትፑትን ወይም የምትፈልጉትን ነገር ትሰራላችሁ። ሁለተኛው ስቴትመንት አለቀ። አሁን ቀጣይ ወዴት እንምጣ? ወደ ሶስተኛው እዚህ ጋር የምትሰጡት ስቴትመንት እንምጣ። ይሄም ስቴትመንት ኮምፓውንድ ስቴትመንት ስለሆነ እንዳሁን ምን መደረግ አለበት? በትናችሁ በሰጣችሁ ኦርደር መስራት አለባችሁ ማለት ነው። እስቲ በትንን ምን እንደሚመጣ እንዴ? ዋይ ፕላስ አሳይን ዜድ ፕላስ ፕላስ። እዚህ ጋር ኢንክሪመንት ኦፕሬተር ማን አላችሁ? ዜድ ፕላስ ፕላስ የሚለው አለ። ከሱ ውጭ የለም። እሺ ሌላስ ምን አለ? እሱ ከሌለ ምን ታደርጋለህ? ብቸኛ ያለን ኦፕሬተር ፕላስ ዜድ ፕላስ ፕላስ ነው። ከሱ ውጭ ምንም ስለሌለ እሱን ኦፕሬተር እናጥፋው። ስናጥፋው ማን ቀረ? ዋይ ፕላስ አሳይን ዜድ። እቺ ፕላስ ያው መደመር ናት እንጂ ሌላ ነገር አለ። ይሄ ምን ማለት ነው? ዋይ ኢዝ ኢኳል ቱ ዋይ ፕላስ ዜድ ማለት ነው። ይሄ ማለት እኮ ይሄ የተጻፈው ዋይ ኢዝ ኢኳል ቱ ዋይ ፕላስ ዜድ ማለት ነው። አዲስ ነገር አለ። ይሄንን በዚህ መተካት ትችላላችሁ። እሱ ልዩነት የለውም። ስለሆነ ከዚህ ውስጥ ኦርደር እንስጣው። እዚህ ጋር ምን አለ? ፖስት ፊክስ አለ። ሁለተኛ ኤክስፕሬሽን። ከፖስት ፊክስ እና ከኤክስፕሬሽን ቅድሚያ ኤክስፕሬሽን ነው የሚቀርመው። ቀጥሎ ምን እንሰራለን ማለት ነው? ፖስት ፊክሱን እንሰራለን ማለት ነው። ኤክስፕሬሽኑን ስሩት። ዋይ ፕላስ አሳይን ዜድ ማለት ዋይ ኢዝ ኢኳል ቱ ዋይ ፕላስ ዜድ ማለት ነው። ዋይ ኢዝ ኢኳል ቱ ዋይ ፕላስ ዜድ። ዋይ እና ዜድ ነምራችሁ ዋይ ላይ ማስቀመጥ ነው። 6 እና 22 ሲደመር ስንት ይመጣል? 28 ይመጣል አይደል? የዋይ ቫልዩ 28 ሆነ ማለት ነው። ቀጥሎ ዜድ ባንድ ኢንክሪመንት ያደርጋል። ኢንክሪመንት ሲያደርግ 22 ነበር 23 ሆነላችሁ ማለት ነው። አውትፑታችን ነው። እስቲ አውትፑታችን ምንድነው? ኤክስ ዋይ እና ዜድ። ኤክስ ዋይ እና ዜድ አሁን ያለው ቫልዩ ማለት ነው። አሁን ያለው ቫልዩ ኤክስ ቫልዩ 8 ነው፣ የዋይ 28 የዜድ 23 ማለት ነው። እስቲ ረን አድርገውና አውትፑቱን ሊመጣ እንደሚችል ነው። የዚህ አውትፑት እንደምታዩት 7 27 እና 22 የሚል አውትፑት መጥቶላችኋል። እስቲ እዚህ ጋር ይሄ ጠፍቶ ነበር። የአውትፑት ስንት ነው? 8 28 እና 23። እቺ 6 የት ነው የወጣችሁ? 6 መጀመሪያ አውትፑት ላይ ከመጀመሪያ ሲያወጥ እዚህ ጋር ምታዩ ሲያወጥ አለ እሱ ላይ ነበር። 6 አውጥታ ኢንክሪመንት አድርጋ ያየ ነው ማለት ነው። አውትፑቶቻችን ስንት ሆነ? 6 የመጀመሪያው አውትፑት ላይ፣ ቀጥሎ የኤክስ የዋይ እና የዜድ ቫልዩ 8 28 እና 23 ነው የሚለው። እዚህ ጋር እንደምታዩት 8 28 እና 23 ነው ማለት ነው። ኢንክሪመንት እና ዲክሪመንት የሚባለው ኦፕሬተር እነዚህ ናቸው።